ሰው ንስሐ ሳይገባ ማስቀደስ አይችልም። ቅዱስ ዮሐንስ አፈወርቅ ኤፌሶን በተረጎመበት ድርሳኑ ለቁርባን ሳትበቃ ለምንድን ነው የምታስቀድሰው ይላል። ለቁርባን ያልበቃ ህይወት ካለ አታስቀድስ። ቁርባኑ ብቻ ሳይሆን ምስጋናውም ቅዱስ ነው ይላል። ምስጋናው ራሱ ቅዱስ ነው። ስለዚህ ለማስቀደስ ራሱ ንስሐ መግባት ያስፈልጋል ማለት ነው። ለማስቀደስ ራሱ እንግዲህ ደግሞ እንደዚህ ስል ሰው ወጥቶ እንዳይጠፋ ችግር ነው። አሁን ይሄ ማለት ምን ማለት መሰላችሁ? ቆይ እጃችሁን ሳትታጠቡ እንጀራ መብላት አይቻልም ማለት እንዳትበሉ ውጡ ማለት ነው። ምን ማለት ነው ታዲያ? ታጠቡና ብሉ ማለት ነው። ንስሐ ሳይገቡ ማስቀደስ እንኳን አይቻልም ማለት ምን ማለት ነው ትርጉሙ? ንስሐ እየገባን ምን እንበል ነው? እናስቀድስ ማለት ነው። ንጹህ ምስጋና ነው። እንዴት ነው ይላችሁ? ያ ሰውዬ ግን ንስሐ ሳይገባ ቤተክርስቲያን ውስጥ ሲገባ ቤተክርስቲያን ውስጥ ያለ ይመስለዋል እንጂ ታወጣከ አፋ ቤተክርስቲያን አውጥታን የምትጥልህ ይላል ራሱ ሥርዓተ ቅዳሴው። ቤተክርስቲያን አውጥታ ትጥልሃለች ይላል። ስለዚህ አንድ ሰው ንጹህ መሆን አለበት በንስሐና ሰው የሚነጻ በምንድን ነው? በንስሐ ይነጻል። ከዛስ በምን ይነጻል? በእርቅ እና በይቅርታ ይነጻል። ለምሳሌ ከቤተ ክርስቲያኑ በር ላይ ምን የሚል አለ? ደጀ ሰላም የሚባል አለ አይደለም? ያ ደጀ ሰላም ቅዳሴው ንጹህ ስለሆነ ቂም የያዙ ሰዎች እንዳይገቡ ከቂም የሚነጹበት ነው የቤተ ክርስቲያኑ በር ማለት ነው። እዚያ ላይ ምን ማድረግ አለባቸው? መጀመሪያ ይቅርታ ጠይቀው ነው መግባት ያለባቸው። የማቴዎስ ወንጌል ምዕራፍ 5 ላይ ጌታ ነግሮናል ማለት ነው። መስዋዕት ይዘህ መጥተህ ከቤተ ክርስቲያኑ ስትደርስ ወንድምህን እንዳስቀየምከው ብታስታውስ መባህን አስቀምጠህ ሂድና ወንድምህን ታርቀህ መጥተህ መስዋዕትህን አቅርብ። ይህን አለው። የይቅርታ በር ነው ያ በር ራሱ ማለት ነው። ያችን በር ራሱ የቤተ ክርስቲያኑን በር ደጀ ሰላም ነው ስሙ። ከዚያች ውጭ ማለፍ አይቻልም። ጳጳሱ እንደውም እዚያ ቆሞ ቢደክመው ደግሞ ኤጲስቆጶሱ ወይም ቆሞሱ የቤተ ክርስቲያኑ አለቃ እንደኛ ደግሞ የገዳሙ አበምኔት ከቤተ ክርስቲያኑ በር ላይ ቆሞ ምን ልታደርጉ መጣችሁ እያሉ ምዕመናን መጠየቅ አለበት። ምን ልታደርጉ መጣችሁ ብሎ ከክርስቶስ ጋር ለመታረቅ መሆኑን ታርቀው መምጣታቸውን ማረጋገጥ አለበት ማለት ነው። እዚች ቤተ ክርስቲያን ውስጥ ባይድ አይኖርባትም። ሥርዓተ ቅዳሴው እንደሚለው ባይድ በቤቷ አይኖርም። ባይድ ማለት ከርቅ ውጭ ሆነ፣ ከሰላም ውጭ ሆነ፣ ከአንድነት ውጭ ሆነ። ደግሞ እንደዚህ ስላችሁ ጊዜ እኔ እስከምታረቅ ድረስ ቤተክርስቲያን አልሄድም በሉ። ደግሞ መቼም ሰው መከረኛ ፍጡር ነው። እንደው አይጣል እኮ ነው። ታርቀን እንምጣ ነው እንጂ ቂማችን ይዘን ቁጭ እንዴ አይጣል ድረስ እኮ ነው። ሰው ወደ ሕክምና ና ሲባል የለም በቃ ነው ብሎ በሽታዬን አትንኩብኝ አይባልም። በሽታ ለሐኪም አሳይቶ መግባት ነው። ንጹህ ቅዳሴ አሁን ኢትዮጵያ ውስጥ ቅዳሴ ቸግሮ ነው። በኢትዮጵያ ከተሞች 40 ቀን በሙሉ ይቀደሳል። 40 ቀን በሙሉ የትኞቹም ከተሞች ብትሄድ እርግጠኛ ነኝ 40 ቀን ይቀደሳል። ታዲያ እንደዚህ ሁሉ ሲቀደስ ምንድነው ግን ይቅርታ ማናገኘው? የእግዚአብሔርን ፊት ማናየው ለምን ይመስላችኋል? ንስሐም አንገባም፣ አንታረቅም፣ ከዘረኝነትም የጸዳ አይደለም። ከዛ ገብቶ ቅዳሴ ይሄ መስተካከል አለበት። እግዚአብሔር ከረዳን የእግዚአብሔር ቤተሰቦች አሁን ቅዳሴው ሊቀደስ ነው። አብይ ጾም መጥቶልናል። እግዚአብሔር ይመስገን። ሰዓታት ይቆማሉ አባቶቻችን ደክመው ሌቱም ሙሉ። ግን ለምን ምሕረት አያሰጥም? እንደ ኢትዮጵያ ቤተክርስቲያን ያለ ሌቱም ሙሉ ቆመው የሚያድሩ ካህናት ያሏት ቤተክርስቲያን በየትም ዓለም የለችም። በየትም ዓለም ሌሊቱም ሙሉ የሚታደርባት ቤተክርስቲያን የኢትዮጵያ ቤተክርስቲያን ናት። ለምንድን ነው ምሕረት የማይመጣው? ንስሐ ስለማንገባ ነው። ቅዳሴው ንጹህ ነው። ንስሐ የገባ የታረቀ ልቡን ከተንኮል ያራቀ ቅዳሴ መፎካከሪያ መፎከሪያም አይደለም። አሁንማ መፎከሪያም ጭምር ነው። መፈካከሪያም ነው፣ መፎከሪያም ጭምር ነው። ፉከራ እኮ ነው። የቅዳሴ የምንነጻበትም ንጹህም ቅዳሴ ነው። ሌላ ቅዱስ ኅብረት ነው። ለምሳሌ አድመኛ ሰዎች ከቅዳሴ ውጭ ነው የሚሆኑት። ነገረ ሰሪ ሰዎች ከቅዳሴ ውጭ ነው የሚሆኑት። መለያየት የሚወዱ ሰዎች ከቅዳሴ ውጭ ነው የሚሆኑት። ለምሳሌ ንነሰ ናስቆር ግብሮሙ ለአላዋን ወኩሎ ፍልጠተ
አይደለም የሚለው? አመክንዮአችን ላይ ምንድነው የሚለው? ቅዳሴው መሃል ላይ ሲነበብ ምንድነው? እኛስ የመናፍቃንን ክፉ ስራቸውን እንጸየፋለን መለየታቸውንም ሁሉ። መለየታቸውን ሁሉ መለያየት የካሃዲ ስራ ነው። ናስቆር ግብሮሙ ለአላውያን የመናፍቃንን ስራ እንጸየፋለን። መናፍቃንን እንጸየፋለን አላልንም፣ የመናፍቃንን ስራ እንጸየፋለን፣ መለየታቸውንም እንጸየፋለን። አሁን ቅዳሴው መሃል መለየታቸውን እንጸየፋለን እያሉ የመለያየት ስራ እየሰሩ ግን ማስቀደስና መቀደስ እንዴት ያለ ግፍ ይመስላችኋል? ቅዳሴው ቅዱስ ኅብረት ነው። መለያየትና አድመኝነት፣ ተንኮል ያላቸው ዘረኝነት ያላቸው ሰዎች ግን ከቅዳሴው ውጭ ጨርሶ የሉም። ሊያስቀድሱም ሊቀድሱም ይችላሉ። 40ውን ቅድም ሊቀድስ ይችላል። ቅዳሴው ቅዱስ ኅብረት ነው፣ ልዩ ኅብረት ነው። ምክንያቱም የተንኮል ኅብረትም አለ፣ ፖለቲካዊ ኅብረትም አለ፣ ሰይጣናዊ ኅብረትም አለ፣ የምግብ ትብብርም አለ። ይሄኛው ግን ቅዱስ ኅብረት እግዚአብሔር የሰጠን ኅብረት ነው። እዚያ ሰው ሲቀድስ ከዚያ ከመላእክት ኅብረት ነው የሚገባው። ደስ ሲል እኮ ማምላክን ሰው በቅዳሴ ጊዜ ቤተክርስቲያን ሲገኝ ከ99ኙ ነገደ መላእክት ኅብረት ውስጥ ነው የሚገባው። ከቅዱሳን ነቢያት ኅብረት ውስጥ ይገባል። ኢሳይያስ በዚያ ቅዳሴ ጊዜ አለ፣ ሕዝቅኤል በዚያ ቅዳሴ ጊዜ አለ፣ ዳንኤል በዚያ ቅዳሴ አለ፣ ነቢያት በሙሉ አለ። ዳዊት ከነመሰንቆው፣ እዝራ ከነበገናው ሁሉም እዚያ አሉ። ሙሴ 5ቱን ትንቢቶቹን ይዞ አለ። ሌሎቹም ቅዱሳን ሐዋርያት 12ቱ፣ ቅዱስ ጳውሎስ መዶሻው እዚያ ውስጥ አለ። ቂርቆስ፣ መርቆሬዎስ፣ ፋሲለደስ፣ እስጢፋኖስ፣ ሌሎችም ሰማዕታት በሙሉ በደማቸው እያበሩ በዚያ ቅዳሴ ውስጥ አሉ። እነ ቅዱስ እንጦንስ፣ እነ ቅዱስ መቃርስ፣ እነ አቡነ ገብረ መንፈስ ቅዱስ፣ እነ አቡነ ተክለ ሃይማኖት፣ እነ ቅዱስ ጳኩሚስ፣ እነ አቡነ አረጋዊ፣ እነዚህ ሁሉ ቅዱሳን በምንኩስናቸው እያበሩ በቤተ ክርስቲያን ውስጥ ይገኛሉ። ቅዳሴ ላይ ሚካኤል፣ ገብርኤል፣ ሱራፌል፣ ኪሩቤል ክንፋቸውን ዘርግተው በዚያ ቅዳሴ ጊዜ ይገኛሉ። ከዚህ ሁሉ በላይ እናታችን ድንግል ማርያም ትገኛለች። በእናትነቷ የሁሉ ራስ ጌታችን ኢየሱስ ክርስቶስ በቅዳሴው መሃል አለ። አንድ ሰው ንጉሥ ከፊቱ አቆሞ ይቀልዳል እንዴ? ይቀልዳል? የንጉሱ አገልጋዮች በንጉሱ ፊት ቁመው ቀልድ ይቀልዳሉ እንዴ? ይቀልዱበታል? አንድ ካህን መንበሩ ፊት ሲቆም ማን ፊት ነው የሚቆመው? ንጉሠ ነገሥት ክርስቶስ ፊት ነው የሚቆመው። ንጉሱ ፊት መንበር እኮ ያስቀመጥነው ንጉሳችን አለ ብለን ነው። ታቦት የተቀመጠው ንጉሳችን አለ ብለን ነው እንጂ ዝም ብለን የተነጠፈ መንበር ፈልገን አይደለም። ታቦት ያለበት መንበር ያስቀመጥነው ንጉሳችን ክርስቶስ አለ። ንጉሳችን ክርስቶስ ነው። ፀሐይ ያቀረብነው፣ ዕጣን ያቀረብነው፣ ማይጠንት ያቀረብነው ሊቀ ካህናታችን ክርስቶስ አለ ብለን ነው። መንበር የሰራነው ንጉሳችን ክርስቶስ ተገኝቷል ብለን ነው። ስለዚህ ቅዳሴው ፍጹም ከሥላሴ ጋር የምንተባበርበት ኅብረት ነው። ቅዳሴ ማለት ቅዳሴ ትርጉሙ ይሄ ነው። እንግዲህ ከዚህ ኅብረት ውስጥ አያውጣን መድኃኔዓለም፣ ወደዚህ ኅብረትም ይጨምረን። መጨረሻ ላይ ለውስተ ንስሐ ሀለውክሙ አትሕቱ ርእሰክሙ ሲል በንስሐ ያላችሁ ራሳችሁን ዝቅ ዝቅ አድርጉ ሲል ዲያቆኑ ካህኑ ምንድን ነው የሚለው? ኃጢአታቸውን ይቅር ብለህ ከቅድስት ቤተ ክርስቲያን አንድነት ጨምራቸው ነው አይደል የሚለው? እዚያ ኅብረት ውስጥ መግባት ነው ማስቀደስ ማለት። አንድ አድርጋቸው፣ ወደዚህ ኅብረት ጨምራቸው ነው። አይገርማችሁም? ሰው ተኝቶ አድሮ ከቀኑ 6 ሰዓት ተኩል ቤተ ክርስቲያን ውስጥ ገብቶ ከሚካኤል ጋር ተባብሮ ሲውል ማለት ነው፣ ከገብርኤል ጋር ተባብሮ ሲቆይ ከዚያ ሁሉ ቅዱስ ኅብረት ውስጥ በነፃ ፈቅዶ አንድም እንደ እኮ አንድ ሰው አንድ ቢሮ ለመግባት የማስተርስ መታወቂያ አለው፣ የፒኤችዲ ሰርቲፊኬት አለው፣ የመጀመሪያ ዲግሪ ሰርቲፊኬት አለው። ሰው ግን ከቅዱሱ ኅብረት ለመግባት የክርስቶስ ደምና ጥምቀት ብቻ በቂው ነው። ማመን፣ ትሁት መሆን፣ ንስሐ መግባት በቂው ነው። ያን አድርጎ ግን ከዚህ ኅብረት ይገባል። እግዚአብሔር ከዚያ ቅዱስ ኅብረት